እስኪ ቤተሰቦች ይሄንን ወጣት ወንድም ሰምተን ነው እንምጣ። ከዛሬ ጀምሮ ቄስ ትምህርት መማር አቁሜያለሁ፣ በቃኝ። ለምን? ከዚህ በበላይ እኔ ራሴን መጉዳት አልፈልግም። ምክንያቱም እኔ ወጣት ነኝ፣ ሰርቼ መብላት እችላለሁ። ግን እማር እንደው ብዬ ነው። ምክንያቱም ከጠዋት ከ2 ሰዓት ጀምሬ እስከ 6 ሰዓት አስኮላ ትምህርት ቤት ሄዳለሁ። 6 ሰዓት ትከዛ ሄዳለሁ፣ አጣለሁ። አዛ በኋላ ደግሞ 6 ሰዓት 7 ሰዓት ተመልሼ እስከ 12 ሰዓት ቄስ ትምህርት ሄዳለሁ። እንደዚህ እየሆነ እኔ ራሴን እየተራብኩኝ መማር አልችልም። ከቻላችሁ ታች ሜንሽን ያደረግኩትን አርማይነሽን ፎሎ አድርጉልኝና እስከ ጥር 15 50 ሺህ ላስገባቸውና 50 ሺህ ብር ልቀበል፣ ኮቸሮ ገዝቼ ልማር። ምክንያቱም እኔ የአውሮፓ ሀገራቶች ጦጣና ዝንጀሮ ሊቅ ሆኖ ማምላክን የተማረ የሰለጠነ ሆኖ እኛ እንደዚህ ብለን ስንቀር ያሳዝናል። ማርያም ከዛሬ ጀምሮ ቅድስት ቤተክርስቲያን በጣም ይቅርታ፣ እኔ ሰርቼ መብላት የምችል ልጅ ነኝ። ቄስ ትምህርት በቃኝ ትቻለሁ፣ እየሰራሁኝ እበላለሁ። ምክንያቱም እውቀት የሚገኘው ምግብ ስትበላ ነው። ስለዚህ ምንም ማድረግ ይህንን የዚህን ወንድም ሀሳብ ተመልክተናል ወይም ደግሞ ሰምተናል። እንግዲህ ይህ ሰው ያው ይመስለኛል የቄስ ትምህርት ወይም ደግሞ የቄስ ትምህርት እሱ እንደሚለው ወይም ደግሞ የቤተ ክርስቲያንን ትምህርት ለመማር ቤቱን ጥሎ እናት አባቱን ትቶ እርስቱን ትቶ የወጣ ሰው ነው። እንግዲህ ያው ይህንን የሚያደረገው እዚህ መንፈሳዊ ትምህርት ምክንያት ነው። ይህ ነገር ደግሞ አዲስ ነገር አይደለም። እንግዲህ የቄስ ትምህርት ወይም ደግሞ የቤተ ክርስቲያንን ትምህርት ዲቁናን፣ ቅስናን ለመማር ከድሮም ጀምሮ ወንድሞቻችን ገና ከልጅነታቸው ጀምሮ በተለይ ከገጠሩ ማህበረሰብ ከክፍለ ሀገር አካባቢ ብዙዎች የቤተ ክርስቲያንን ትምህርት ለመማር ቤታቸውን ጥለው ወደ ከተማ ትምህርት ወደሚሰጥበት አካባቢ ርስታቸውን ቦታቸውን ጥለው የቤተ ክርስቲያንን ትምህርት ለመማር ይመጣል። ይህንን ሲያደርጉ ደግሞ አምነውበት ተቀብለውት የዕለት ጉርሳቸውን እየለመኑ ተለምዶ የቆሎ ተማሪ እንላቸዋለን። እነዚህ ወንድሞቻችን ከልጅነታቸው ጀምሮ የቤተ ክርስቲያንን ትምህርት ለመማር ጠቅላላ ለቤተ ክርስቲያን የሚያስፈልገውን የቤተ ክርስቲያን ትምህርት ከታች ከዘወትር ጸሎት ጀምሮ ውዳሴ ማርያም፣ አንቀጸ ብርሃን እያሉ ወደ ዲቁና ወደ ቅስናው የሚሸጋገሩበትን ዕውቀት ለማግኘት ጸሎት መጽሐፍ መያዣ አዘጋጅተው አኮፋዳ ይዘው ወደዚህ ቅዱስ ስፍራ በመምጣት የቤተ ክርስቲያንን ትምህርት አንድ ብለው ይጀምራሉ። ይህንን ሲያደርጉ እንግዲህ በየሰፈሩ እየዞሩ የዕለት ጉርስ እየለመኑ ያገኟትን እየተቀበሉ በእንተ ስማ ለማርያም እያሉ አሁን እንደውም ቀርቷል። ቤተሰቦች በጣም በሚገርም ሁኔታ በአሁን ሰዓት ይሄ በረከት እኛ የምናገኘው ከነዚህ ወንድሞች የምናገኘው በረከት ከነዚህ መምህራን የምናገኘው በረከት ቀርቷል። ድሮ በየበራችን በየቤታችን በእንተ ስማ ለማርያም ስለማምላክ ብለው እያሉ ሲለምኑ እና ስለ ማርያም ስለ ወላዲተ አምላክ ተዘከሩኝ ዳቸው ይቀበላሉ። እመቤቴ ትስጥልኝ እግዚአብሔር ይስጥልን እያሉ መርቀው ይሄዳሉ። የሌለው ደግሞ ተሜ ይሉታል፣ ተማሪው ማለት ነው። ተሜ ካለው ያድርስህ ይሉታል። እሺ እግዚአብሔር ይስጥልኝ ብሎ ይሄዳል። ያለው ይሰጣል፣ የሌለው ደግሞ ሲመርቅ ካለው ያድርስህ ብሎ ነው። ይሄ ነው የነበረው ሁኔታ። አሁን ደግሞ እንግዲህ ዘመን ሲሻሻል ሳይሆን እንግዲህ ወደኋላ ስንቀር ነው በመንፈሳዊ እይታ። ይሄ ማለት በእርግጥ ሁሌ እንደለመኑ ሁሌ እንደተራቡ ይኖሩ አይደለም። ይሄ ግን በራሱ የራሱ የሆነ እሴት ያለው የሚጣፍጥ ሕይወት በተማሪ ሕይወት በቄስ ትምህርት ቤት ውስጥ ያሉ ተማሪዎች ሕይወት በእንተ ስማ ለማርያም ብለው በየደጁ ሄደው ለምነው መስዋዕትነት ከፍለው ለዚህ መንፈሳዊ ሕይወት የሚጓዙት ጉዞና የሚዞሩት ዙረት ራሱን የቻለ የበረከት ጉዞ ነው። ግን ያው አሁን ከጊዜ በኋላ ይሄ ልመና ቀርቷል። በእርግጥ በየደጁ ሄዶ መለመኑ የለም አናይም። በአንጻሩ እንደውም የቀን ስራ እየሰሩ ተከራይተው ለሁለት ለሶስት ሆነው አይነት ነገር ነው በአሁን ሰዓት ያለው ነገር። ለማንኛውም ወደዚህ ልጅ ሐሳብ ስመጣ ይሄ ልጅ ሲናገር እንደሰማችሁት በቃ ከዚህ በኋላ ቄስ ትምህርት ልተው ነው። ለምን ብዬ ነው ምራበው ምጠማው? እንድማር የምትፈልጉ ከሆነ አግዙኝ፣ እኔ ወጣት ነኝ፣ ሰርቼ መብላት እችላለሁ፣ ከዚህ በላይ መታገስ አልችልም የሚል ንግግር ሲናገር ሰምታችሁታል። ከዚህ የምረዳው ከዚህ ልጅ ንግግር የማያቸው ሁለት እይታዎች አሉ። የመጀመሪያው ይሄ ልጅ አልገባውም። የእግዚአብሔር ቃል ማለት ለእግዚአብሔር መለየት፣ ራስን ለእግዚአብሔር ለይቶ መስጠት፣ በመንፈሳዊ ጉዞ መጓዝ ምን እንደሆነ ትርጉሙ አልገባውም። እስኪ ከመጽሐፍ ቅዱስ አንጻር ይህንን ነገር እንመልከተው። የማቴዎስ ወንጌል ምዕራፍ 19 ከቁጥር 27 እስከ 29 ድረስ እንደዚህ ይላል።
በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከተልን፣ እንኪያስ ምን እናገኝ ይሆን አሉት። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ በ12 ዙፋን ትቀመጣላችሁ። ስለ ስሜም ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለም ሕይወትም ይወርሳል ይላል እግዚአብሔር ቃል። አያችሁ እንግዲህ ስለ እግዚአብሔር መለየት፣ ራስን ለእግዚአብሔር መለየት፣ ለመንፈሳዊ ሕይወት ራስን መለየት፣ እግዚአብሔርን መከተል ይህን ሁሉ ትቶ ሲሆን መጨረሻው ደግሞ ውጤቱና ሽልማቱ ከእግዚአብሔር የዘላለም ሕይወት ማግኘት ነው። ከዚህ በላይ ምንም ነገር የለም። ስለዚህ ይሄ ልጅ መንፈሳዊ ሕይወት ማለት ምን እንደሆነ፣ የወጣለት ዓላማ ምን እንደሆነ አልገባውም ማለት ነው። አልገባም። ይሄ መፍረድ አይደለም ቤተሰቦች፣ መፍረድ እንዳይመስላችሁ። ሰው ለእግዚአብሔር እለያለሁ ካለ፣ ለመንፈሳዊ ሕይወት እለያለሁ ካለ ለምን በገዳም ያሉ አባቶቻችንን ምሳሌ ማድረግ እኮ እንችላለን። የትም ሳንሄድ እኮ በገዳም ያሉ አባቶቻችንን ምሳሌ ማድረግ እንችላለን። ገዳም የሚካሄደው ሊበላ ሊጠጣ አይደለም፣ ወይም አጥተው አይደለም። ስለ ክርስቶስ ሲሉ ትተው እኮ ሀብታቸውን ትተው ንብረታቸውን ትተው እናት አባታቸውን ትተው ስለገባቸው እንጂ ስላጡ አይደለም። ስለዚህ መጀመሪያ መንፈሳዊ ጉዞ ለመጓዝ ስንወስን ገብቶን ሊሆን ይገባል። ስለዚህ አልገባውም ማለት ነው ልጅ። በሁለተኛና በዋናነት ደግሞ የማየው አንድ እይታ ከበስተጀርባው ሌላ ተልእኮ ይዞ የመጣ ይመስለኛል። ምክንያቱም ከንግግሩ ስትረዱ በቃኝ እኔ ከዚህ በኋላ እንድማር የምትፈልጉ ከሆነ እርዱኝ፣ ለሰው ብሎ ሁሉ እንደሚማር ነው የሚናገረው። ስለዚህ ይሄ ሰው ከበስተጀርባው ዲቁናን መማር፣ የቄስ ትምህርትን መማር ረሃብ እንደሚያስከትል፣ ምሬት እንደሚያስከትል ሌላ መልእክት እያስተላለፈ ነው። ስለዚህ ይህ ሰው አንድም ባለማወቅ ነው፣ አንድም ደግሞ ከበስተጀርባው የተሰጠው ተልእኮ ይኖራል። አያችሁ፣ ቄስ ትምህርት ወይም የቤተ ክርስቲያን ትምህርት የሚያስረብ ነው፣ የሚያስጠማ ነው፣ የሚያስመርር ነውና አትግቡበት የሚል መልእክት አለ። በተረፈ ቤተሰቦች ይሄ ልጅ ሳይገባው ተሳስቶ ባለማስተዋል ያስተላለፈው መልእክት ከሆነ የምትችሉና የምታገኙት ቀረብ ብላችሁ አግዙት፣ እርዱት፣ ሜንሽን አድርጉት። ያለው ዩቲዩብ ኦር የቲክቶክ ቻናል አለ። እንግዲህ እዚህ ጉዳይ መረጃ ያላችሁ ካላችሁ ቀረባችሁ ይሄን ልጅ ደግሞ ማገዝና መታደግም የመጨረሻው መልእክቴ ነው። ቅድስት ኦርቶዶክሳዊ ተዋሕዶ ለዘላለም ትኑር። ሼር፣ ኮፒ ሊንክ፣ ላይክ ማድረግ አትርሱ ቤተሰቦች። ይቆያል።